አድርሶ ይህንን ብሎ ለዚህ ሰውዬው ለዚህ ለዶንቆሮ ለሆነ መንግስት ይሄ ምንም የማያውቅ ኢከካም ሆነ ሰውዬው ይሄ ቂጡ ለፔስታል እየታሰረ ያደገ ሰው ፓምፓስ ምን እንደሆነ የማያውቅ እሱም እንዲሆነ ሀገር መሪ ነኝ ይላል። ሀገራችን የምትመራ ከሆነ ምራ፣ በሰላም በፍቅር በጤና በአንድነት ማትመራ ከሆነ ልቀቅ ወንበር። ለሀገራችን እኛ ራሶቻችን መንግስቶች ነን። አታገጫጭ፣ ብሔርና ብሔር አታባላን። በቃ ይበቀናል፣ ሰልችቶናል። ያንተ ዓላማና ያንተ እቅድ ኦሮሞ ከፊት ሆነ ካልተቀመጠች፣ በአፍሪካ ዙሪያ ላይ ኦሮሞ አንደኛ ሆነ ካልተገኘች ሞቼ ይገኛሉ ነው። አራቱ አታስጨፍጭፈን። አንተ ሰውዬው እስቲ እረፍ፣ አንተ ሰውዬው እስቲ እረፍ። መድረክ ላይ ስትወጣ ምንም የማታውቅ ምስኪን ትመስላለህ አንተ ቡዳው። ቶ እስቲ እረፍ፣ እስቲ አታባላለን እባክህ። ምንድነው አማራን ጨርሳለሁ እኮ መጀመሪያም የዛሬ 6 እና 5 ዓመት እኮ የ18 ዓመት ወጣቶችና የ25 ዓመት ወጣቶችን ሙሉ ጨርሳል ከአማራ። ዛሬ ደግሞ የቀረውን እርስ በርስ አገጫጭተ ልታበላለን ልጨርሰን። እስቲ ሰውዬው እረፍ እስቲ። ስንት ነገር ነው ይዘህ መጣህ አንተ። እንኳን ሀገራችን አትምራ፣ ልቀቅ እስቲ፣ ውረድ። እንኳን ወንበሩን ለቀ ውረድ። በስመ አብ በወልድ መንፈስ ቅዱስ። ምንድነው አንተ ከመጣህ በኋላ በዚህ በሽታው፣ በዚህ ስልት ደግሞ ኑሮ ውድነት፣ በዚህ ደግሞ ጦርነት፣ በዚህ ደግሞ የ7 ዓመት ልጆች እየተደፈሩ እየሞቱ ሀገራችን አንተ ምንድነው? አንተ መንግስት ነህ እንዴ? አንተ እኮ መንግስት አይደለህም። እንኳን ለሀገራችን ለቀን ሰራተኛ አትሆንም። ልቀቅ እስቲ ወንበራችን። አማራ ለእናንተ እንጋት ደፍቶ ለኦሮሞ ተገዝቶ ከምኖር ህይወቱን ቢያጣ ይሻላል። እንኳን አማራ ከሌለ ኢትዮጵያዊነት የለም እኮ ልንገርህ። አማራ እኮ በዛሬ ደረጃ ላይ ኢትዮጵያ ስሟን እንድትጠራ ያደረገ አማራ ነው። ድሮ እኮ አማራ ሲባል ነበር ሰው ኢትዮጵያን የሚያውቃት። ዛሬ ግን ቀይረህ አንተ አማራን ጨርሳለህ ነው። ወደድክም ጠላክም ተገዝተህ ትኖራለህ ነው። ምንድነው? በአንድነት ምራን እስቲ፣ ልዩነት አትፍጠር በማላችን። አንተ ሰውዬው ውስጥ እረፍ። ምንድነው አንተ? በወልድ መንፈስ ቅዱስ በኢየሱስ ስም አንተ መንግስት አይደለህም። አንተ ሰይጣን ነህ።